እንደዚህ ልበል። አሁን ለምሳሌ መልእክት እግዚአብሔር ፕሮፌሲ ሲሰጣችሁ ወይ ትንቢት ሲናገራችሁ ሰማችሁ አይደለ? እንትና ታሰብሻለሽ። ባለፈው እኮ አከሌ ነብይ እኮ መልእክት እኮ በጣም የሚገርም አሜዚንግ ጸልይ ታዩን ቀስ አሜን አሜን። በጣም ንገራችሁ የሚጸልዩ ሰዎች የሰሙት ይሆንባቸው። አንዳንድ እኮ ልክ ትንቢት እንዲፈጸም ጌታ ጸልይላ ሲል ስራ ቢዚ ያደርገኛል ጌታ ይባል አመለጠ እየሰራ እግዚአብሔር መች ተከለከለ? አሜን። ሰምተሽኛል? እኔ አገልግሎት በየቦታው ስለሚሄድ አንዳንድ ጊዜ መንበርከክ የማልችልባቸው ጊዜ እየሄድኩ ሰርቪስ ውስጥ እየሄድኩ መድረክ ፕሮግራም እስክወጣ ማርቴ ቬሪ ኮባራስ በእኔ አቅም አይደለም የሚሰራው እግዚአብሔር ማለት ነው። መንበርከካችሁን አይደለም ልባችሁ መንበርከኩን ነው ይፈልጋል። አሜን። ጳውሎስ እኮ እስር ቤት ሆኖ እኮ እኔ በመንፈስ ከእናንተ ጋር ነኝ። አሜን። እንዴት ይሆናል ስትል ህብረቱ የመንፈስ ስለሆነ። አሜን አሜን። አጠገባችሁ ያለ ሰው ባሉት ህብረቱ የመንፈስ ቅዱስ። አሜን። አሁን እኔ ልንገራችሁ፣ አሁን እኔ ከዚህ ሀገር ውጭ ሆኜ ጉባኤውን እንዲበሉልኝ በመንፈስ ከና የታለ ነው የሚለው መጽሐፉ ለገባው ግን አለ። አሜን። ወንድሞች በህብረት ቢቀመጡ ነው መልካም ነው፣ እጅግም ያማረ ውበት የሚኖረው ስትሰበሰቡ። አሜን። እንደ ኤርትራን እንደ ግብጽና እንደ ትልቻ እዚህ ተቀምጣ አይቻልም። ሰብሰብ ብለን ታዲሲ ኮፓያ ሲያሜን በያ አሜን። ኢየሱስ ጌታ አሜን። ያንዳንዳችሁ ሰዎች ነገራችሁ ሊሆን ጥቂት ነው የቀረው። አሜን። እሺ ነገሬ ሊሆን ጥቂት ነው የቀረው። ነገሬ ሊሆን ጥቂት ነው የቀረው። እናንተ ለእግዚአብሔር እግዚአብሔር ፊት ስትመጡ ትቸኩላላችሁ እንጂ ወይኔ ሱሪ ማቄ ቤቴ ንብረት ወተት ተዳሃል ቁጭ አሜን 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 አስበ እግዚአብሔርን አስጨርስ። አሜን። እግዚአብሔር ማለት ነው እናንተ ጋር ሲመጣ ልታስጨርሱታችሁ ምንም እሱ ሁሉ ካወራ አይቆምም። አሜን። የቤትሽ ቧንቧ እኮ ትዘጋዋለሽ፣ የሰማይ ቧንቧ ግን አይዘጋም። አሜን አሜን። እጃችሁን ከፍ አድርጉና ያለኝ ይሆናል በሉ። የሰማሁት ይሆናል በሉ። ያንዳንዶቻችሁ በረከት ከጠላት እጅ ሲወጣ ያለ አሜን። እጃችሁን ከፍ አድርጉና ከጠላት እጅ ወጣ ነገር ይበሉ። ከጠላት እጅ ወጣ ነገር ይገሙልኝ ባካችሁ። ከጠላት እጅ ወጣ ነገር በኢየሱስ ስም ይሆንላችሁ። አሜን። በኢየሱስ ስም ይሆንላችሁ። አሜን። ነገራችሁ ሁሉ ተመለሰ። አሜን። ነገራችሁ ሁሉ ተለወጠ። በኢየሱስ ስም ቤትሽ ላይ ተአምር ሆነ። የሰማው ተፈጸመ። ራይት ናው አሜን ላለ ይሁንልህ። አሜን። እሺ ተፈጽሟል በሉ። ተፈጽሟል። ለጌታ ክብር ስጡ። ጌታ ይባርክ።